እሺ ሰዎች በዛሬው ቪዲዮ ደግሞ የምንሰራው ብዙ ሰዎች ጠይቀኝ እንደነበረው እንዴት ስልካችን ላይ የምንቀርጸውን ሚረር አድርገን ወደ ፒሲያችን ላይ እንዲታይ እንደምናደርግ ነው እና እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። አሁን ቀጥታ ወደ ፒሲያችሁ ላይ ወዳለው ወደ ብሬቭ ብሮዘር ወይም ክሮም ብሮዘር ትሄዱና አይቪ ካም ብላችሁ ስቴፕ ባይ ስቴፕ ምንም ሳትሳሳቱ ሰርች ታረጋላችሁ። ይሄንን ሰርች ስታረጉ የሚመጣላችሁ ይሄን ፔጅ ነው። ይሄን ፔጅ ስከፍቱት አይቪ ካም አፕ የሚላለ እሱን ትተውትና ወርታችሁ ወረድ ብላችሁ ሶፍቶኒክ ላይ የተለቀቀ አይቪ ካም ዳውንሎድ የሚላለ እሱን ትከፍቱትና ፍሪ ዳውንሎድ ፎር ዊንዶውስ የሚለውን ዳውንሎድ የሚለውን ትነኩታላችሁ። ይሄን በመነኩት ሰዓት ቀጥታ የራሳችሁ እንዲወርድላችሁ የምትፈልጉት ቦታ ላይ ያስመርጣችሁና ዳውንሎድ ማድረግ ይጀምራል። ዳውንሎድ የሚያደርገውን ደግሞ ማየት ከፈለጋችሁ በጎን በኩል 3 ሰረዙን ነክታችሁ ዳውንሎድስ የሚለው ውስጥ ገብታችሁ እየወረደ ያለውን አፕሊኬሽን ማየት ትችላላችሁ። እዛ ጋር ቀጥታ እየወረደ ያለውን ያሳያችኋል ማለት ነው። እና አሁን ይሄንን ሚኒማይዝ አድርገን እንወጣውና ፊት ለፊት ላይ ወርዶልን ሲያልቅ የወረደውን ፋይል ሄደን ኢንስታል እናደርገዋለን። እኔ ጋር እንደምታዩት አይቪ ካም ብሎ መጥቷል። ከዚህ በፊት ስለምጠቀምበት ኢንስታል ተደርጎ ስለሚያቅ ነው። እሱን አፕሊኬሽን ደብል ክሊክ አድርጋችሁ በመከፍቱት ሰዓት ይሄ ገጽ ይከፈትላችኋል። ዌይቲንግ ፎር አይቪ ካም ኮኔክሽን የሚለው። አሁን ቀጥታ ወደ ስልካችን እንሄድና ያንን ቅድም ያሳያችሁን አይቪ ካም የተባለውን አፕሊኬሽን እናወርደዋለን። አፕሊኬሽኑ ሰማያዊው ምልክት አሁን ስክሪን ላይ እንደማሳያችሁ ይሄ ሰማያዊው ምልክት ነው አፕሊኬሽኑ። አሁን ቀጥታ ወደ ጉግል ፕሌይ ስቶር እንሂድና ከላይ የምታዩት ሰርች ባሯ ላይ ነክተን አይቪ ካም ብለን ስቴፕ ባይ ስቴፕ ቀጥታ ምንም ሳትሳሳቱት ሰርቹታላችሁ ማለት ነው። ይሄን ሰርች በምታደርጉበት ሰዓት ፊት ለፊት ላይ የሚመጣው አፕሊኬሽን የማሳያችሁ እሱ ነው። እሱን ኦፕን ብላችሁ ትከፍቱና ትገቡና ወደ አፕሊኬሽኑ እንደገባችሁ ለእናንተ ኢንስታል የሚል ነው የሚያመጣላችሁ። እኔ ከዚህ በፊት ስለምጠቀመው ነው አንኢንስታልና ኦፕን የሚል ያመጣው። ይሄን ኢንስታል የሚለውን ትጫኑና እንትን ትሉታላችሁ። አፕሊኬሽኑን ማውረድ ይጀምራል። ወርዶም ሲያልቅ እዚህ ጋር እንደምታዩት ኦፕን የሚል ይመጣላችኋል። ቀጥታ ገጽ ኦፕን የሚለውን ገጽ ነክታችሁ ይሄኛውን ማገናኛ ገጽ ታገኛላችሁ ማለት ነው። እሺ ተመልካቾቼ በስተመጨረሻም ቪዲዮ ይሄንን መስሏል ማለት ነው። እና ሪከርድ ለማድረግ የተጠቀምኩት ፒሲ ስልክና ያርቹንቾችን በስተመጨረሻም ይሄን መስሎታል። ከጀርባ ያለው ላሳያችሁ። ይሄን ይመስላል ማለት ነው ቪዲዮ። እናም ይሄን ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ።